ሰላም ጤና ይስጥልኝ እንደምናላችሁ የኢትዮጵያ ትያ ዲያዋይ ተመልካቾቼ እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። በጣም ብዙ ተመልካቾቼ ጠፋይ ስትሉኝ ነበር። አዎ ጠፍቻለሁ። ሰሞኑን ትንሽ በግል ምክንያት ሩጫ ላይ ነበርኩኝ። ያው ታውቁታላችሁ። እንግዲህ ከመጥፋቶቼ ምክንያቶች ውስጥ አንደኛው የልጄ ልደት ነበር። የልጄ ልደት እንደዚህ ቤት ውስጥ ራሴ ባዘጋጀዋቸው ዲኮሬሽኖች ኬኮች አክብሬለታለሁኝ አንደኛ ዓመት የልደት በዓሉን። እንግዲህ እነዚህ ነገሮች እንዴት መስራት እንደምንችል በቀላሉ ቤት ውስጥ በሚቀጥሉት ሳምንታት ማሳያችሁ ይሆናል ማለት ነው። እንደዚሁም የልጄን የልደት በዓል እንዴት በደስታ እንዳከበረው እዚህ ቪዲዮ ላይ በጥቂቱ የምትመለከቱት ይሆናል። እኔ እሱ አባቱ ብቻ ነበርና ያከበርንለት። እንግዲህ ልጄ አንደኛ ዓመት ልደት በዓሉን እንደማክበሩ እሱም አንድ ዓመት እንደሞላው ብዙም ግርግር ማብዛት አልፈለኩኝም። ምክንያቱም እሱ ብቻ በጣም ደስተኛ ሆኖ እንዲያሳልፍ በመፈለጌ እንደዚሁም እኔም እርጉዝ ስለሆንኩኝ ለብዙ ግርግር አመቺ ሁኔታ ላይ ስላልሆንኩኝ እንግዲህ ብቻዬን እንደዚህ በመተመለከቱት ኬክ ጋግሬለት ይሄንንም ኬክ አሰራሩን አሳያችኋለሁ ወደፊት። እንደዚሁም እነዚህ ዲኮሬሽኖች አዘጋጅቼለት ብቻውን ለነግራችሁ ከምችለው በላይ በጣም ደስተኛ ሆኖ ኬኩን በእጁ ያጨማለቀ ዲኮሬሽኖቹን እየሳበ እየጎተተ እያፈረሰ እንደምታዩት እንደገና እየተከለን ብቻውን በጣም ደስተኛ ሆኖ አሳልፏል። ሳይፈለኩትም ያንን ነበር። ምናልባት ከጠየቃችሁኝ በማለት ነው ይሄንን ዝርዝር ውስጥ የገባሁት። አንድ አመቱ እንደመሆኑ ለሱ ማስታወሻ የሚሆነውን ነገር ማስቀመጥ ነው የፈለኩት። እንዳሰብኩትም ተሳክቶልኝ በጣም ደስተኛ ሆኖ አሳልፏል ማለት ነው። ሁላችሁም እንደምትደሰቱልኝ ተስፋ አደርጋለሁ። እዚህ ላይ የምትመለከቱትን እያንዳንዱን ነገር በቀጣይ ሳምንታቶች ውስጥ እንዴት እንደሰራሁት አሳያችኋለሁ። ቪዲዮቹን አዘጋጅቼ ኦሬዲ ስለቀረስኳቸው ማለት ነው። እንግዲህ መልካም ልደት እንደምትሉት ልጄን ተስፋ አደርጋለሁ። ስለተመለከታችሁኝ ከልብ አመሰግናለሁ። መልካም ጊዜ